አልበሙን አሁን ለጊዜው የራሴን በቅርቡ ዩቲዩብ ለመከፈት ተዘጋጅቻለሁ። እስከዛ ድረስ ብላቴና ሚዲያ 21 ላይ ያው ማንኛውም ሰው ከዛ መዘመኑ ማግኘት ይችላል። ይቀጥላል። ስለዚህ የፋተና ብሎ ሰው መቅረት የለበትም። ፋተና አሸንፎ ወደ ትልቁ ቦታ ለመድረስ ፋተና መኖር አለበት። ስለዚህ ፋተና እግዚአብሔር አሻግሮኝ ለዚህ ደርሻለሁ። ፋተና አለ። ያው እግዚአብሔር ያሻግሮኛል። ፋተና ለአካባቢ ክርስቲያኖች ያኔ ማስተላልፈው መዝሙሩን አዳምጡት፣ ስሙት፣ ከዛ ያልሰሙትን ደግሞ አሰሙት፣ ወደ ህዝብ ጆሮ አድርሱት ነው ማለት። እንደዛ ሳይሆን በጣም ይሰራሉ። እያንዳንዱ ወረዳ እያንዳንዱ ንዑስ ቀበሌ ጭምር ወርደው በጣም ስራ እየተሰራ ነው። ከዚህ የበለጠ ስራም ለመስራት ነው የኔን ያልኩት እና ሳውንም ስራው እየተሰራ ነው። እግዚአብሔር ይመስገን። ያው ወደፊትም ያው በርትቶ እንዲቀጥሉ ነው የምፈልገው። አገረ ስብከቱ በተለይ ሰው ላይ በተለይ እነዚህ ዘማሪያኖቹ ላይ አዲስ የሚመጡ ሰዎች ላይ መስራት አለበት፣ ስራ መስራት አለበት። ለምን በቃ ገጠር አካባቢ ያሉ ገጠር ዙሪያ ላይ ያሉ ሰዎች በጣም እየተጠቁ ነው። ስለዚህ ለዛ መልስ የሚሆነው አዲስ የሚመጡ ዘማሪያኖቹን ሰባኪያኖቹን በተለያየ ቦታ በቋንቋ እንዲዘመሩ በቋንቋ እንዲሰብኩ ማድረግ ነው። እንደዛ ካደረጉ የተለያየ ነገሮችን ያተርፋሉ በገምታለሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንኳን አብሮ ደስ አለ። አዎ አዲሱን አልበም ያው ይሄ መጀመሪያ አይደለም። አዲሱን አልበም 90 ማለት ከዚህ በፊት ቁጥር 1 92 አካባቢ አውጥቼ ነበርና በዛ ሰዓት በኢኮኖሚ ጉዳይ፣ ሁለተኛ ደግሞ ያው እዛው ገጠር በመሆኑ ብዙ ሳይጠቀም ወደ ህዝቡ ጋር ሳይደርስ ቀርቷል። ከዛ ቁጥር ሌላ ከሰውም ጋርም ቀሲስ ሀብተ ቦሼ የሚባል ዘማሪ አለ። ከሱ ጋር ለሁለት ሆነን 98ም አሳትመን ነበረ። እሱ ትንሽ የተሻለ ነው፣ ወደ ህዝብ ጆሮ ደርሷል። አው ብዙም አይደለም፣ የተወሰነ መንደር ቀርቷል። ከዛ ጋሞና አካባቢ ቁጫ፣ ቦረዳ፣ ምዕራብ፣ ደረማሎ በመሳሰሉት ዙሪያ ላይ ያገለገልኩት ነበረ። ከዛ በቃ ወደ ሌላ ሀገር ስለስራ እዛ ሄጄ እንደገና ደግሞ ብዙ ግጥሞቹን እየጻፍኩት ነበረ፣ ብዙ ዜማ እየሰራው ነበረ። ያው እግዚአብሔር ፍቃድ ሆኖ ቁጥር 2ቱን ያው የተለያየ ሰዎች ጋር እየተሳተፍኩ እየጠየቅኩ የቤተክርስቲያንን ህጉን ትውፊቱን የጠበቀ መዝሙር ለመስራት ያው ብዙ ያው ለፍቻለሁ። እግዚአብሔር ይመስገን ደግሞ እግዚአብሔር ያው ለዚህ ቀን አድርሶኛል። ባናቴሲያ ጌታስ ኤሷራጋኬሲ አው አልበሙን ለመስራት 17 አመት ለፍቻለሁ። 17 አመት ሙሉ ለፍቻለሁ። ዜማውን እየሰራ ሌላም ደግሞ የተሻለም እየፈለኩት ግጥም እንደገና የተሻለ ግጥም እየሰራሁት ለህዝብ ጆሮ እንዲደርስ ጥረት ሲያደርግ 17 አመት ሙሉ ፈጅቶባል። እንግዲህ እግዚአብሔር ያንን ልፋትን ውጤት ዋጋ ቆጥሮ ለዚህ ሰዓት ስላደረሰ እግዚአብሔርን አመሰግናለሁ። 17 አመት ነው የጨረሰው። አዎ በዛ መሃል ደግሞ ፈተናዎች ነበሩ። ፈተናው አንደኛ እኔ ያለኩበት ሰፈር በጣም ከሌላ እምነት ያሉ ሰዎች ጋር ያለኩት። አንደኛ ወጥቼ ለመስራት ብዙ እገዛ ያስፈልግ ነበረ። ከዛ ማል እግዚአብሔር አግዞኝ የተለያየ ፈተናዎች ይገጥሙ ነበረ። በተለያየ መንገድ ሲፈተን ነበረ። ግን ያንን ፈተና ደግሞ እግዚአብሔር አሻግሮኝ እግዚአብሔር መርቶኝ እግዚአብሔር ደግፎኝ ያንን ሁላ እግዚአብሔር አሻግሮኝ አሸንፌ
እግዚአብሔር ለዚህ አብቅቶኝ ከዛ ለዚህ ሰዓት ደርሻለሁ እና እግዚአብሔር ይመስገን ደግሞ ወደ ሀገረ ስብከቱ ሲመጣ የተለያዩ ሰዎች እገዛ አድርጉት፣ ይሄ መዝሙር ወደፊት መምጣት አለበት ይሄ ልጅ ብሎ ደግፎ ወደ ህዝብ መድረስ አለበት ይሄ ልጅ ብሎ ደግፎኝ ለዚህ ያደረሱ። ፈተናው ብቻ ብዙ ፈተና እንግዲህ አልፌያለሁ። ፈተናው እንግዲህ ያው ያለፍኩት ፈተና መናገር ሳይሆን ወደፊት ያለው ጥሩ ነገሮችን እየሰራን ጥሩ ነገሮች ዝማሬ ወደ ህዝብ ጆሮ የሚደርሰው እየሰራን ለመቀጠል ነው። ፈተና አለ። ያው ፈተና መንፈሳዊ አገልግሎት ላይ የተለያየ ፈተና አለ። ያለ ፈተና አገልግሎቱም ሲጀምር አይጣፍጥም። ስለዚህ ፈተና ያለ ነገር ነው፣ ወደፊትም ይቀጥላል። ስለዚህ የፈተና ብሎ ሰው መቅረት የለበትም። ፈተና አሸንፎ ወደ ትልቁ ቦታ ለመድረስ ፈተና መኖር አለበት። ስለዚህ ፈተና እግዚአብሔር አሻግሮኝ ለዚህ ደርሻለሁ። ፈተና አለ። ያው እግዚአብሔር አሻግሮኛል ፈተናው። አዎ አልበሙ ዋናው ምን ጠብቀው ወደ ሰው ጆሮ እንዲደርስ ዋናው እኔ ትልቁ የምጠብቀው እያንዳንዱ ሰው ጋር አልበሙ እንዲደርስ ነው የምፈልገው። እዛ ውስጥ ላይ ደግሞ የተለያየ መዝሙሮች አሉ። መዝሙር ብቻ ሳይሆን ስብከት ነው፣ ስብከቱም ጭምር ነው። ያ መዝሙሩ ወደ ሰዎች ጆሮ እንዲደርስ ነው የምፈልገው። አልበሙ ምርቃት እውነት ካሰብኩት በላይ ነው። በጣም እኔ ራሱ በጣም አዝዞኛል። የተለያዩ ሰዎች ያልተጠበቀ ሰዎች ሁላ ተገኝቶ እኔ ብዙ ምዕመናኖች ሁላ ተሳትፎበት በጣም ብዙ በቃ የሚያምር ሁኔታ ነው። እንግዲህ አልበሙ ምርቃቱ ላይ በጣም ድባብ ከፍተኛ ድባብ ነበረ። እግዚአብሔር ይመስገን እንግዲህ በዚህ ደርሻለሁ። እግዚአብሔር አግዞኝ ቆንጆ ነበረ። አልበሙን አሁን ለጊዜው የራሴን በቅርቡ ዩቲዩብ ለመክፈት ተዘጋጅቻለሁ። እስከዛ ድረስ ብላቴና ሚዲያ 21 ላይ ያው ማንኛውም ሰው ከዛ መዘመኑን ማግኘት ይችላል። አሁን ይሄ አው ትክክል ብለሃል ወንድማችን። አሁን ወደፊት ያቀድነው እዚህ ጋሞ ውስጥ የቋንቋ ዘማሪዎች ብዙዎች አሉ። መስራት ይችላሉ፣ መድረስ ይችላሉ፣ መዘመርም ይችላሉ። ስለዚህ በኢኮኖሚ ጉዳይ ወደ ቤት ይቀራሉ ብዙዎች። ስለዚህ እነሱን ወደ ቤት ለማምጣት ወደ ህዝብ ጋር ለማድረስ ብቻው ተነጥለን መስራት ሳይሆን አንድ ላይ ሆነን የጋሞ ህዝብ ኢትዮጵያን ሀገራችንን ለማገልገል እንግዲህ ያው ዝግጁ ሆነን ተነስተናል። ያው እንግዲህ ወደፊት እቅድ ይሄ ነው። አልበሙ ውስጥ ያለው የቅዱሳንም አለ፣ የመላእክታትም የሰማዕታትም አለ። አንደኛ ሁላ ያው ከመጽሐፍ ቅዱስ ተነስቶ ከዛ ጥቅሱ ምዕራፉ ተነቦበት ብዙ ነገር ተሳተፉበት የወጣ መዝሙር ነው። መዝሙር ብቻ ሳይሆን ያው ስብከትም ጭምር ነው። ሁሉም አለበት መዝሙር ላይ ሁሉ ተካቶበታል። እሱን ያው ግጥም መጀመሪያ የአልበሙ እርሱ ተነማድዳጋ ታኒ ጋራተና ጋራታይስ ይላል። ይሄ ማለት በጣም በጋሞ አካባቢ ቦረዳ ወረዳ ይባላል። እዛ ጋር አሶታ ባያ ማርያም የምትባለች ትንሽ መንደር አለች። እዛው ጋር 8 ትምህርት ቤት ጀምረን ስናስተምር እዛ ጋር ያሉ ሰዎች ክርስትና ያልተቀበሉት ናቸው አብዛኞች። ከዛ በጣም ብዙ ፈተና አድርሶ ከዛ እዚህ ጋር ቤተክርስቲያን እመቤታችን በሳን ነበረና ምን ያረጋታል ለእመቤታችን በዚህ ምድር ላይ ቤተክርስቲያን ምን ይሰራታል እየተባለ ብዙ ሰዎች በደል ደርሶብን ወደ እስር ቤት ሁላ አስገብቶ ነበረ። ከዛ ወደ ቤተሰቦቹ ጋር ሲሄድ ቤተሰብ ደግሞ አይ እንደዚህ አይነት አገልግሎት እኔ ከህዝብ ተነጥነኛ ምን ሆነ ስለማንችል ይሄን ነገር ብተው ምናምን ብሎ ቤተሰብ ሲያቀርብ አይ ቤተሰብ ከሞተው እኔ ቤተሰብ ተዋለው
ከዛ ሀገር ወደ ሌላ ሀገር ወደ ቁጫ የሚባለው ሀገር ላይ እዛ ሄጄ እንግዲህ በጣም ብዙ ፈተናዎች ደርሶ ብዙ መከራ ደርሶ መድኃኒዓለም ያ ፈተና አሳልፎ አግዞኝ ደግፎኝ ሳጠፋ ከቤቱ ከደጁ ሳጠፋ ስላኖረኝ ለዚህ ስላደረስኩ እግዚአብሔርን ለማመስገን ብዬ ተነማድዳጋ ታን ገላታና ብዬ ያንን መዝሙሩን ያንን ደርሻለሁ። ሌሎችም ያው ውስጥ ላይ የተለያዩ ነገሩን የያዙት መከፋፈል የሚጠፋ አንድነትን የሚሰብክ የቤተሰማን ትውፊቷን ቀኖናን ብላ አድርጎ የሚያሳይ ነው። ለዛ ነው እንግዲህ ዋናው የመዝሙሩ ርዕሱ እዛ ጋር ተነማድዳ ጋር ታኒ ገላታና የሚባለው በጣም ከኔ ጋር ህይወት ጋር ስለሚሄድ ከዛ ያነሳሰኛ ነው። ከባቢ ክርስቲያኖች ያን ማስተላልፈው መዝሙሩን አዳምጡት፣ ስሙት፣ ከዛ ያልሰሙትን ደግሞ አሰሙት፣ ወደ ህዝብ ጆሮ አድርሱት ነው። መጀመሪያ ማመስገነው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስን አመሰግናለሁ። ሊቆሪያን ገሪማ ጌታንን ማመስገን እፈልጋለሁ። መጋቤ ሰናይ ያዕቆብ ዳስታን ማመስገን እፈልጋለሁ። መጋቤ ሀብታት ቀሲስ ደጉ አልበን ማመስገን እፈልጋለሁ። መምህር ዮሐንስ አሻግርን ማመስገን እፈልጋለሁ። ቀሲስ ተስፋዬ ከተማን ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ መጀመሪያ ወንድሞቼን ማለት ነው እኔ ለዚህ ስራ ለመድረስ ደግፎ በገንዘብም በተለያየ ነገር ደገፉት ወንድሞቼን ማመስገን እፈልጋለሁ። በተለይ መስፍን ካማ በጣም ማመስገን እፈልጋለሁ። ኮሚቴው ደግሞ ሆኖ የሰሩት አቶ ግርማ ተስፋዬን ማመስገን እፈልጋለሁ። አቶ ረተን ማመስገን እፈልጋለሁ። ደመቀ ዳታን ማመስገን እፈልጋለሁ። አክሊሉ ዳቆን መምህራችን አክሊሉ አሰቦ በጣም ማመስገን እፈልጋለሁ። እኔ እውነት ጋሞና አካባቢ ሀገረ ስብከት ሚዲያ በጣም ድንቅ ነገር አየሁበት። በጣም እኔ እንደዚህ አልጠበቅኩትም። ለካ እኔን ፈልጎ እኔ ለካ ሰው ፈልጋለሁ እነሱ እኔን ፈልጎ ይሄ ልጅ ወደፊት ማምጣት አለብንና ብሎ ስራ ብሎ ሆነ ብሎ ዝቅ ብሎ እኔ እውነት ለኔ አይገባኝም። ግን ጋሞና አካባቢ ሚዲያው በቃ ትልቅ ስራ ሰርቷል። ይሄ ስራ እንዲሳካ ያደረገው ጋሞና አካባቢ ሚዲያ ነው። ስለሆነ እነሱንም ማመስገን እፈልጋለሁ። ሀገረ ስብከቱ በተለይ ሰው ላይ በተለይ እነዚህ ዘማሪያኖቹ ላይ አዲስ የሚመጡ ሰዎች ላይ መስራት አለበት፣ ስራ መስራት አለበት። አሁንም ደግሞ እንደዛ ሳይሆን በጣም ይሰራሉ። እያንዳንዱ ወረዳ እያንዳንዱ ንዑስ ቀበሌ ጭምር ወርደው በጣም ስራ እየተሰራ ነው። ከዚህ የበለጠ ስራ ለመስራት ነው ይሄንን ያልኩት እና ሳውንም ስራው እየተሰራ ነው። እግዚአብሔር ይመስገን። ያው ወደፊትም ያው በርትቶ እንዲቀጥሉ ነው የምፈልገው። Tana ufaisesi asunta tesiodian kayo eswanga kesi azani do wadiani tana mintetiage silasya sintani upato ekyage